ቡራ በጣም እንደው ከቅዱሳን መካከል በጣም የምትወደው ማን ነው? ቡራ አንተ የምትወደው ነገር ይሄ ቁጥር በደንብ አይታይም። እሺ ስንትና ስንት ናቸው እዚህ ጋር ያሉት? ስለ እውነት በደንብ እንትን እያለኝ አይደለም። እስኪ ኮሜንት ላይ ንገሩኝ። ምናልባት በጣም ደስ ይላል። ኪዳነ ምሕረትን በጣም ነው የምትወዳት ማለት ነው። እንጦጦ ኪዳነ ምሕረት ሄደህ ታውቃለህ? አረ ወደ ካሜራው ብቅ በል። ጠፋህብኝ እኮ ልጅ እያለሁ ሂጄ ነበር። እንጦጦ ኪዳነ ምሕረት በጣም የድሮ ትውስታን ያለ ማለት ነው። እና መቼ አብረን እንሂድ? ቆይ በውስጥ ተነጋግረን ትላለህ። በውስጥ እናውራና ችግር የለም። እሺ ገብርኤል የት ቦታ ሄደሃል? ጎፋ ገብርኤልና ጎፋ ኪዳነ ምሕረት እንጂ ንግስ ምናምን ሲሆን ከከተማ ወጥታ አንዳንድ ገዳማትን የማየት እድሉ ምናልባት አላጋጠመም? ኦኬ ደብረ ሊባኖስ እንጂ ዘብር ገብርኤል ወይ ሐዋሳ ገብርኤል ወይ ቁልቢ ገብርኤል እስካሁን ድረስ አልሄድክም? በጣም የሚገርም ቡራ። እኔ የገብርኤል ዕለት ከሞት ተርፌያለሁ። እኔ የኔ እጮኛዬ ኪዳነ ምሕረትን በጣም ትወዳታለች። እኔ ደግሞ ገብርኤልን በጣም ወደዋለሁ እና ከሞትም ተርፌያለሁ። ቁም ነገር እኔ ትንሽ አገልግሎት ላይ ምናምን የሆነ ሰዓት እንቀሳቀስ ስለነበር ከከተማ ወጣ ስለነበር ሐምሌ 19 2012 ዓ.ም ላይ በጣም ቆይቷል እና ያኔ ከዘብር ገብርኤል የሚባል ቦታ አለ። ከዛ ስንመለስ የመኪና አደጋ ደርሶ ከሞት ተርፌያለሁ እና ሁሌ በዓመት ሐምሌን እዘክራለሁ። እኔ እስካሁን እውነት ቲክታክ ላይ የማውቃቸውን እህት ወንድሞቼን ገብዤ አላውቅም። እግዚአብሔር አድርሶን ግን ቀጣይ ዓመት እንግዲህ እንደው ቅዱስ ገብርኤልን የምዘክር ሰዓት አንተንም ሌሎች እህቶች ወንድሞችንም ለመጥራት እሞክራለሁ። እኔ በጣም ነው ገብርኤልን የምወደው።